አንድ ቸርች ላገለግል ሄጄ ዛሬም ነግሬያቸዋለሁ እነዛው ሰዎች ጠርተውኝ እና ጾም ጸሎት ላይ ናቸው። አገልግዬ ስጨርስ አንድ ወንጌላዊ ከመካከላቸው ትንቢት አመጣ። ይታየኛል አለ። ምን ይታያል? አውሮፕላን ሲወድቃል። እኔው እየሰማሁት ነው። አውሮፕላን ሲከሰከስ አየሁ ኢትዮጵያ ውስጥ። አውሮፕላንን የሚያህል ነገር ገረመኝ እና ብዙ ጾም ጸሎት ላይ ስለነበር ቶሎ ተጨርሶ ወደ ምሳ የሚሄድ ሰዓት ላይ ነው ይሄን መልእክት ያመጣው። የሁሉ ልብ ያጓጓው ቡናና ሻዩ ላይ ነው። አውሮፕላን ይህ ሰው እውነት ነው እንዴ ተናገረው? ትንሽ 3 ደቂቃም አልተጸለየም ወይ አልተገሰጸም ወይ አልተማለደም። አውሮፕላን የሚል መረጃ ከተበነኛል። በቃ ከዛ ተረሳ። ቡና ነው ጫጫታ፣ ደህና ነሽ ወይ እንደምን ነሽ ጥፍት። እኔ ሻይ ማልጠጣው ሹልክ ብዬ መጣሁ። ኋላ ልክ በ3ኛው ቀን እሁድ እዚህ ቤት ነበር የምናመልከው ትዝ ይለኛል። ገና ቅዳሴ ቅዱስ ቁርባን ለመስጠት ቆሜ ያለው ቅጭል አለ ቴክስቱ። ምንድነው በዚህ ሰዓት ብዬ ቀስ ብዬ ሳየው በደብረ ዘይት የኢትዮጵያ አውሮፕላን ወድቆ እንደዚህ ትዝ ይላችኋል እንዴ? 3 ቀን ውስጥ መልእክቱ ከመጣ በ3 ቀን ውስጥ ነው አውሮፕላኑ የወደቀው። ደነገጥኩ ማለት እንደምንም ቅዳሴውን ጨርሼ ደውዬ ጠራሁት። ነብዩ እንደዚህ ያለው መጣ። እዚህ አንተ መረጃ ስጥ ነው እንዴ ተባልከው? ብራዘር አውሮፕላን የሚያል ወድቋል። እግዚአብሔር አሳይቶ ወይ አላጸለይከን ወይ አላስገሰጽከን፣ ዝም ብለህ እኮ ለቀከነ፣ ባለ ዕዳ እኮ አልከን አልኩት። እኔ ምን ላድርግ? ሁሉም ወደ ሻይ ቸኮለ። እግዚአብሔር ያሳየኝን ተናግሬ ያለው እኔ ተጠያቂ አይደለሁም። ተጠያቂ አየው። በሩን ዘግተህ ወጥረህ የተወሰነ 15 ደቂቃ እንኳን ብንማልድ አትሊስት ምን እንደሚያደርግ እግዚአብሔር ማን ያውቃል? የገለጠልህ መረጃ እንድታስተላልፍ ነው እንዴ? ከመንፈሳዊ ዓለም ሚስጥር እኮ መጥቶልሃል። ካወቅና ከተረዳ በኋላ ተግባራዊ ምላሽ አልወሰድክም። ስለ ጸጋ ስጦታ ቁጭ ብዬ ላስተምራለሁ። ተናድርኩ ልነግራችኋለሁ። በጣም የተወደደ አገልጋይ ነው፣ ትሁት አገልጋይ ነው። ግን ከመገለጥ በኋላ ምን ማድረግ እንዳለበት የተወሰነ ነገርኩ። እሱ ተቀብሎኛል። አንዳንዴ ከሰማይ አምላክ ሚስጥር ይመጣልናል፣ መገለጥ